እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? የለም እኮ። ታውቃላችሁ የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር? ክርስቲያኖችን ጦም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻው ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው፣ ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። አይገፍ ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበር። በአውሬሊዮስ ጊዜ አውሬሊዮስ የሚባል ፈላስፋ ንጉስ ነበር። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው፣ ሰውነታቸውን ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ። በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት። የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርደዋቸው የሄዱት? ለምን ይመስላችኋል? ቤተክርስቲያን ግፍ እንድትቀበል ነው። የተሾመው የሚበድላት ቤተክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። ሁሉም ጉልበቱን ይፈትናል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን የሚያሰቃየው። እስካሁን ግን አለች። ለምን ነው መሰላችሁ? እንዲህ ይላል ብፁዕ አንተ ስምዖን ወልደ ዮና አንተ ኮኩ ወዲ በዛቲ ኮኩ አንጻ ለቤተ ክርስቲያኔ ወይክልዋ አናቅጸ ሲሆን አማስኖታ ዋንቀልቅሎታ። ስምዖን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ። በዚያ አለት ላይ ቤተ ክርስቲያኔን መሰረታታለሁ፣ የሲኦል ደጆችም ሊያነዋውጧት አይችሉም። ማቴዎስ 16:19 አንተ አለት ነህ፣ በዚያ አለት ላይ ቤተ ክርስቲያኔን መሰረታታለሁ። አለት ያለው ማንን ይመስላችኋል? ክርስቶስን ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተ አለት ነህ ካልና በዚያ አለት ላይ ያለው ደግሞ አንተ በቆምክበት በእኔ ማለት ነው። ቤተ ክርስቲያን የቆመችበት አለት ክርስቶስ ነው። ይሄንን አንቀጽ ቅዱስ ዮሐንስ አፈወርቅ ሲተረጉም ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተ ክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። ዲያብሎስ እስከ ዛሬ ድረስ ሲተኩስባት ኖረ፣ ተኮሰ፣ ጥይቱን አራገፈ፣ ዝናሩን ጨረሰ፣ ባዶውን ቀረ። ቤተ ክርስቲያን ግን እስከ ዛሬ ድረስ አለች ይላል። የእግዚአብሔር መንግስት ስለሆነች ቤተ ክርስቲያን አትጠፋም። ጅል ክርስቲያን ሊያልቅ ይችላል እንጂ። ስለዚህ ዲያብሎስ ሁሉንም ጉልበቱን ቢጠቀም ሀብትንም ንብረትንም ዝሙትንም ቢጠቀም አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይብሳል ለኦርቶዶክስ ቤተክርስቲያን። አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው? ሚዲያው ራሱ ቲክታኩ፣ ዩቲዩቡ፣ ፌስቡኩ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ህይወት በማሽመድመድ ማለት ነው።
ዲያብሎስ አንድ እየተዋጋን ያለ በዚህ ነው። በፍልስፍና ይዋጋናል፣ በሳይንሱ ይዋጋናል፣ በቴክኖሎጂ ይዋጋል። ቤተክርስቲያንን ለማጥፋት አጋጣሚ ሁሉ ይጠቀማል። ዞሮ ዞሮ ግን ሁሉንም ነገር ቢጠቀም ከቤተክርስቲያን በታች ነው ሁሉም ነገር ለማለት ሰማዕታት መከራ የሚቀበሉ ስለዚህ ነበር። ቅዱስ ጊዮርጊስን አሰቃይቶ ሲያላግጥ የነበረው ንጉሥ መጨረሻ ላይ ምን ሆኖ እንደሞተ አይታችኋል አይደለም? ቅዱስ ጊዮርጊስ ካረፈ በኋላ ምንድን ያደረገ? ክርስቲያኖችን በሙሉ ገሎ የቅዱስ ጊዮርጊስን ቤተክርስቲያን አቃጥላለሁ ብሎ ሲሄድ ምንድን ነው የሆነው? ደወሉ መሐላናቱን አለው አይደለም? መሐላናቱን አለው። ቅዱስ ሚካኤልና ቅዱስ ገብርኤል ከቅዱስ ጊዮርጊስ ቤተክርስቲያን የሚበራውን ቀንዲል አምጥተው አይኑን ደፉበት። እውሩን ሲደናበስ ደወሉ መሐላናቱን አለው። መጨረሻ ላይ ሞተ። ቤተክርስቲያንን ታግለህ አትጥላትም ያለው ለዚህ ነበር። ጻድቅ ሞይቶ ይኮንን ረሲአነ፣ ጻድቅ ሰው ሙቶ እንኳን ይገዛል። በዚህ ነበረ። ስለዚህ ሰማዕትነት ለዚህ ነው የተፈቀደው። የመጨረሻ ሰማዕትነትን ለምንድን ነው ክርስቶስ የሚፈቅደው? ክርስቶስን ስለሚያስመስለን። እስኪ በሉ ሁላችሁ በሉ። ምን አላችሁኝ? አዎ። ስለዚህ ምንድን ነው የሚለው? ቅዱስ ጳውሎስ እንዲህ ይላል፣ እኔ ቢቻለኝ ክርስቶስን በሞቱ እንኳን ልመስለው ፈልጋለሁ። አንድ ጊዜ ሁላችሁ በሉ፣ እኔ በሉ። ቢቻለኝ ጌታዬን በሞቱ ልመስለው በሉ። እስኪ በሉ አንዴ ድገሙት። እኔ በሉ ቢቻለኝ በሉ ጌታዬን በሞቱ ልመስለው ምን እላለሁ? እፈልጋለሁ ነው። እሱን መስለን ከሞትን እሱን መስለን ምን እንላለን? እንነሳለና። እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ። እሱን በመከራ ከመሰልነው በክብር እንመስለዋለን አለ። ወረሰይክዎ ለኩሉ ከመ እዳው። ቅዱስ ጳውሎስ ምንም ነገር ብታቀርብልኝ ለእኔ እንደ ምናምንቴ ቆጥረዋለሁ አለ። ምን ታተርፋለህ ትሉኝ እንደሆነ አለ፣ ሹመትም አምጣልኝ፣ ሀብትም አምጣልኝ፣ ንብረትም አምጣልኝ፣ እውቀትም ዝናም አምጣልኝ፣ ለእኔ ሁሉም ነገር ምናምንቴ ነው አለ። ለምን? ምን ታተርፋለህ? ከመ እርብሖ ለክርስቶስ፣ እኔ ክርስቶስን ትርፍ አደርጋለሁ አለ። እስኪ በሉ ክርስቶስን በሉ እንጂ። ስለዚህ ሀብታችን እናጣለን፣ ቤት እናጣለን፣ ቦታችን እነጠቃለን። ቀጥለንስ እጃችን እንቆረጣለን፣ አይናችን ይወጣል፣ እግራችን ይቆረጣል፣ ሰውነታችን ይሰነጠቃል። መጨረሻ ላይ ማንን እናተርፋለን? ክርስቶስን። እዩትማ ቅድም እንደነገርኳችሁ እኮ ነው። ቅዱስ ጊዮርጊስን በመንኮራኩር ፈጭተው አቃጠሉና አመዱን ዘሩት። ጊዮርጊስ የሚባል አተረፍን። እስቲ አቃጠሉ፣ ተፈጨ፣ ተዘራ። አሁን እጁ ቀርቷል፣ አይኑ ቀርቷል፣ ጆሮ ቀርቷል፣ ልቡ ቀርቷል። ምን አካል ቀርቶታል? ምንም። አቃጥለው ዘርተው ሲመለሱ ጌታ አነሳው። ከኋላቸው እየተከተል ቆይ አብረን እንሂድ እያላቸው መጣ። ማና አንተ? ጊዮርጊስ። ቅድም የዘራችሁኝ ጊዮርጊስ። ቅድም አልበተንም እንዴ? እናንተ በተናችሁኝ፣ አምላክ የሰበሰበኝ አላቸው። ይኸው እጃችን እግራችን እንኳን ቢያልቅ መጨረሻ ላይ ግን ክርስቶስ ከቀረን ችግር የለም። ብቻ እሱን እናትርፍ። ሁሉን ነገር ንጣው፣ ወዳጅም ባድም ይካደድ። መድኃኔዓለም ካለ ሁሉ ይመጣል። አያችሁ፣ ቅዱስ ጊዮርጊስ ብቻውን ነበር የለፋ። ክርስቶስን ስላተረፈ ግን ይሄ ሁሉ ማንን ብሎ ተሰበሰበ? እስቲ ይሁት ጊዮርጊስን በሉ እንጂ። ብቻውን ለፋ። አሁን ግን ስንት ሰው ተሰብስቧል? በመላ ጊዮርጊስ ቤተክርስቲያን ባለበት ሁሉ እልፍ። አያችሁ፣ ሰማዕትነት ብቻን ሙቶ እልፍ ዘመድ የሚያበጁበት ነው ማለት ነው። ሰራዊተ መላእክት ይዘምሩለታል። ሥላሴ ዓለምን እንደያዙ በክብር ይቀበሉታል። ይሄንን ለማትረፍ ነው። ከክርስቶስ ጋር መሞት እንዴት መልካም ነው! በዓለም ላይ ተመችቶ ከመኖር ከክርስቶስ ጋር መታሰር እንኳን ይሻላል። እንዲህ ይላል ቅዱስ ጳውሎስ። አሁን እናንተ በሞቴ እንዲው የሆነ ጊዜ ታስራችሁ ብትፈቱ፣ ደብዳቤ ብትጽፉ ለውድ ወንድሜ ለአቶ ገሌ ከእስረኛው ከገሌ ብላችሁ ትጽፋላችሁ። ከተፈታችሁ በኋላ ከእስረኛው ከገሌ የተጻፈ ደብዳቤ ትላላችሁ። እንዲያውም ታስረ ነበር ቢላችሁ የሆነ ሰው አዎ ነው የምትሉት አይደለም? አትፈልጉትም። ያን የወሬ ቢወራ ማለት ነው። እንደዚያ ነው የሚባለው። እስረኛው እኔ ይባላል አይባልም? ቅዱስ ጳውሎስ ግን ሲጽፍ እንዳለ ታውቃላችሁ? ጳውሎስ ሙቁሁ ለእግዚእነ ኢየሱስ ክርስቶስ፣ የክርስቶስ እስረኛ ጳውሎስ ይላል። ደብዳቤ ሲጽፍ መልእክት ሲጽፍ እስረኛው ጳውሎስ ይላል። እና ቅዱስ ዮሐንስ አፈወርቅ ይሄ ሰው እንዴት ነው በሰንሰለቱ የሚመካ ይላል።
ምክንያቱም አለ በዓለም ላይ ካሉ የክብር ዘውዶች ይልቅ ለክርስቶስ ሲሉ የታሰሩበት ሰንሰለት ከዘውድ ይበልጣል ይላል። ለክርስቶስ ሲሉ የታሰሩበት ሰንሰለት ዛሬ ታውቃላችሁ። የቅዱስ ጊዮርጊስ መቃብር ልዳ ጊዮርጊስ አለ። ሊዩድ ልዳ፣ በእኛ ልዳ እንለዋለን በተለምዶ ሊዩድ ወይም ሉድ ትባላለች። እሷ ከእስራኤል ወደ ሶሪያ ድንበር ናት። እኔም እግዚአብሔር ፈቅዶልኝ 3 ጊዜ ያህል መቃብሩን አይቻለሁ ሄጄና ዛሬ እሱ የታሰረበትን ሰንሰለት ክርስቲያኖች እየሄዱ ባንገታቸው ያስሩታል። ጊዮርጊስ ወይ አንተ ለክርስቶስ ሲል የታሰርክበት ሰንሰለት ነው፣ እኔ ደግሞ የኃጢአት የሰንሰለት ተበጥሶ እንዳንተ በክርስቶስ የፍቅር ሰንሰለት ለመታሰር አብቃኝ እያሉ ክርስቲያኖች ሁሉ ባንገታቸው ያስራሉ። አንዳንዱ ፎቶ ይነሳበታል። እኔም ተነስቻለሁ ወጉ ይድረሰ ብዬ። ግን መጀመሪያ ግን ፎቶ ልነሳ አይደለም ያደረኩት ሄጄ ነበር ለማለት ነው እንጂ መጀመሪያ ቅዱስ ጊዮርጊስ እርዳይ ብዬ ሰው ጎብኝቶ እስከሚጨርስ አንገቴ ላይ አድርጌ ኦፍጡነ ረድኤት ነው የደገምኩኝ። መጨረሻ ላይ ግን ደግሞ እንደ ሰው ፎቶ ተነስቻለሁ። አያችሁ ያ ሰንሰለት ዛሬ የነዚያ ሰዎች ዘውዳቸው የለ፣ ታዲያስ ዙፋናቸው የለ፣ የወርቅ ካባቸው የለ፣ የወርቅ ዘንጋቸው የለ፣ ምናቸው የለ። የጊዮርጊስ ግን ሰንሰለቱ እንኳን ሰው እየሰገደለት አለ። ለምን? ያ ሰንሰለት ለክርስቶስ ብሎ የታሰረበት ሰንሰለት ስለሆነ በዓለም ላይ ከመሾም ይልቅ ለክርስቶስ እጅና እግር ጥፍግን ተደርጎ የታሰረበት ሰንሰለት እንኳን በክብር ይቀመጣል። ዛሬ ያ ሰንሰለት ይገርማችኋል፣ እውር ያበላል። ያ ሰንሰለት ሆድ ቁርጠት ይፈውሳል፣ መካኖችን ያስወልዳል፣ ታምራት ያደርጋል። ያ ሰንሰለት ለምን? ዝም ብሎ ገመድ አይደለማ፣ የክርስቶስን ስም የተሸከመ ሰንሰለት ነው። ክርስቶስን ስም ተሸክሞ የታሰሩበት ሰንሰለት ክብር ነው። ለእግዚአብሔር ብላችሁ የተዋረዳችሁት ውርደት የዘላለም ክብር ያመጣላችኋል። ይሄን ስለሆነ ነው ጌታችን ኢየሱስ ክርስቶስ ከሞቱ ሊያሳትፈን፣ ሞቱን ሊያቀምሰን፣ እኔን መስላችሁ ሙታችሁ እንደኔ ክብር ይኑራችሁ ለማለት ሲፈልግ ጥቂት አሳንሶ ብዙ ሊያከብረን ስለፈለገ እስመ እግዚአብሔር ሎቱ ስብሐት በእንተ ብዝኃ ጸጋሁ ያበዋ ለነፍስቶ ኩሉ ጻዕረ ምንዳቤ። በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና እግዚአብሔር ብዙ ጸጋ ለመስጠት ብሎ የጻድቃንን ሰውነት ወደ ብዙ ጸዋታው መከራ ያስገባታል። ያለማር ይስሐቅ ለዚህ ነበረ። ስለዚህ እግዚአብሔር ለምንድን ነው የምታሰቃየኝ? ሁላችሁም ጌታዬ ዝክር ዘክራለሁ፣ አስቀድሳለሁ፣ የሰው ክፉ አይደለሁም፣ ለምንድን ነው ህይወት የውጣ ውረድ የተመላ የሆነው ብትሉ እንዲህ ብሎ ነው የሚመልስላችሁ። ልጄ ከመከራዬ ላሳትፍ ብዬ ነው። ልጄ ከመከራዬ እንድትሳተፊ ነው። መስቀሌን እንድትሳተፉ እኮ ነው። ዓርብ አብራችሁኝ ዋሉና እሁድ እኮ እንደኔ ብርሃን ለብሳችሁ እንድትነሱ ብዬ ነው ብሎ ነው የሚመልስልን። ለዚያ ነው እንጂ እግዚአብሔር ልጆቹን አይጠላም። ክርስቲያኖች ስንታረድ ደስ ብሎት እንዳይመስላችሁ። ግን አያችሁ ይኸውላችሁ አባት እኮ ልጁን ምን ያስተምረዋል ታውቃላችሁ? ድሮ የከተማ ልጅ አላውቅም። እኛ ግን ገጠር ስናድግ አባቶቻችን ይተኙና እግራቸውን ወደ ላይ ሰቅለው ከእግራቸው ጋር እያታገሉ ትግል ያስለምዱላል። ሰው እንድንደባደብ ብለው አይደለም፣ አውሬ ቢገጥመን ታግለን እንድንጥል ብለው ነው። አውሬ ቢገጥመን በገጠር እኮ ነብር ታግሎ የሚጥል ሰው አለ። እንደው ዛሬ ከተማ ከተማውን ተውት። እንደው አይ እንኳን ነብር ድመትን ብትመጣ አይ እናንተን ተውት ዝም ብላችሁ እንደው። ምክንያቱም እናንተ እኮ ጠላት ሳይመጣባችሁ ሱሪያችሁን ቀድማችሁ አውልቃችኋል። እናንተ ምን የለም እናንተ ዝቅ አድርገህ ስትታጠቅ ነው ነገሩ የቀረ። ስለዚህ እንደዚያ ነው። ልንገራችሁ ሊቃውንት ያሉትን ነው። ለምንድን ነው ክርስቶስ ክርስቲያኖችን እንዳቅማቸው ጥቂት መከራ እንዲገጥማቸው የሚያደርግ ሲባል ዲያብሎስን የማሸነፍ ተጋድሎ እያለማመዳቸው ነው። ትግል ሰይጣንን ሲንቀው እኮ ነው። ሰይጣን ሆይ ልብ በል እንኳን እኔ የኔ ልጆች እንኳን ያስጨንቀዋል ለማለት እኮ ነው። ጊዮርጊስ ሲጠራበት ይጨነቃል ሰይጣን። የኔን ልጆች እንኳን አንዱን አትችለውም። እንኳን መላእክትን ጨምሬበት እንኳን ሌሎችን ጨምሬ አንዱን ሰው ብቻውን ሰይጣን አትችለውም። ሰይጣን እንደሆነ አንድ ሰው ጊዮርጊስን እንኳን አልቻለም ብቻውን፣ ስንት ሰው ሰብስቦ። ይሄንን ለማስለመድ ነው ጌታ ብዙ መከራ እንዲደርስብን ያደረገን። በዚህ ሁሉ መከራ የረዳቻቸው ማናት? እመቤታችን። ስለዚህ እናት አለን። እስኪ የሰማዕታት እናት በሉ። እዚህ ላይ 2 ነጥብ ብቻ ልጨምርና ትምህርቴ ልጨርስ። እስኪ ድገሙ፣ የሰማዕታት እናት በሉ። ድገሙ፣ የሰማዕታት እናት። የመጀመሪያው ለምንድን ነው እመቤታችን የሰማዕታት እናት የምንላት? ድንግል ማርያም መጀመሪያ የሰማዕታት ክብራቸው ማን ነው? ኢየሱስ
አክሊሎሙ ለሰማዕት የሚባል ጌታ የሰማዕታት ክብራቸው ማን ነው? ክርስቶስ ነው። ስለዚህ የሰማዕታት እናት የምትባለው ለምንድን ነው? የሰማዕታት ክብር የሆነ ጌታን የወለደችላቸው ማን ስለሆነች ነው? እመቤታችን ናት። እሷ ባትወልደው ኑሮ በማን ስም ያሸንፋሉ? ክርስቶስ እኮ ያለ ቃል አይደለም። እይደለወኒ ስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወኢለ ትስብእት ዘእንበለ ቃል። ቃል ብቻውን ክርስቶስ አይባልም። ስጋ ብቻውን ክርስቶስ አይባልም። ክርስቶስ የሚል ስም የመጣ እኮ ቃል ከድንግል ማርያም ስጋን ስለተዋሃደ ነው። ይህን ስም ተሸክመው ነበረ ሰይፉን ያሸነፉት። ይህን ስም ተሸክመው ነው እሳት ገብተው የወጡት። ይህን ስም ተሸክመው ነው ከአንበሳ ጉሮሮ ገብተው የወጡት። ይሄ ስም ደግሞ የመጣ ከድንግል ማርያም ስጋን ለብሶ ነው። ስለዚህ ድንግል ማርያም ወላዲት ሃይማኖት ናት። እምናምነውን አምላክ ነው የወለደችልን። ከዚህ የተነሳ ሰማዕታት ተጋድለው የሚያሸንፉበት ኃይል ተስፋ ትንሣኤያቸውን የወለደችላቸው እመቤታችን ነው። ሰያሜዎሙ ለካህናት ተስፋ መነኮሳት አክሊሎሙ ለሰማዕት። የሰማዕታት አክሊል የመነኮሳት ተስፋ የካህናት ሰያሚያቸው አክባሪያቸው ሿሚያቸው ክርስቶስ ከሷ ስለተወለደ ነው። ሰያሜዎሙ ለካህናት ቄሱ ቢቀድስ ሊቃነ ጳጳሳት ደራርበው ቢባርኩ ክርስቶስ ከድንግል ማርያም ስለተወለደ ነው። ካህናት ካባ ላንቃ ለብሰው የሚባርኩት የሚያምርባቸው ዲያቆናቱ እንደ ሱራፌ መልአክ ለብሰው የሚፋጠኑት ክርስቶስ ስለተወለደላቸው ነው። መነኮሳት በገዳም ለክብር የሚበቁት ክርስቶስ ስለተወለደላቸው ነው። እነ ጊዮርጊስ እነ መርቆሬዎስ እነ ቅዱስ ጊዮርጊስ እነ ቅዱስ መርቆሬዎስ እነ ቅዱስ መርምናም እነ ቅዱስ ፊቅጦር እነ ቅዱስ ፋሲለደስ ከዲያብሎስ ጋር ግብ ግብ ገጥመው በሚያልፍ ስጋ በሚፈርስ ስጋ የማይጠፋውን ሰይጣን ያሸነፉት ክርስቶስ ከድንግል ማርያም ስለተወለደ ነው። ከዚህ የተነሳ እሞሙ ለሰማዕት። ሁለተኛስ ሰማዕትነትን ጀምራ የሰጠችን ናት። የሰማዕትነት ጀማሪ የሐዲስ ኪዳን የመጀመሪያይቱ ሰማዕት ማን ናት? ድንግል ማርያም። በንጽህናዋ የእግዚአብሔር ምስክር የሆነች ድንግልም እናትም ሁና የተዋህዶ ምስክር የሆነች ያለ አባት ወልዳ ለአብ ምስክር የሆነችው ረቂቅ በሆነ አኗኗሯ ለመንፈስ ቅዱስ ምስክር የሆነች መጨረሻስ ምን ያደረገች ናት? እመቤታችን በስደት ሰማዕትነትን የጀመረችው እሷ ናት። ይሄው አሁን የተሰደደችበትን ወቅት ነው አሁን ጽጌ ብለን የምናከብረው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እኔ እንደ ድንግል ማርያም ያለ ሃይማኖተኛ ሰው በምድር ላይ ሰምቼ አላውቅም። እናንተም አልሰማችሁ እርግጠኛ ነኝ ነው። ሰምታችኋል። የመጀመሪያይቱ ክርስቲያን የመጀመሪያይቱ ደቀ መዝሙርት እኮ ናት። የመጀመሪያይቱ ምእመን የመጀመሪያይቱ ሐዋርያዊት እመቤታችን ናት። የመጀመሪያይቱ ሰው ሊውጠው የማይችለውን ከባድ ነገር ከሰው አስቀድማ መጀመሪያ ያመነችው እመቤታችን ጉራ አምላክን ትወልጃለሽ። ኧረ በፍጹም ምንድነው የምታወጉት ነው የሚባለው እኮ። ይሄም አይደረግ ነገር ነው። አምላክን ሰው አይወልደውም ሳትል ኧረ እኔ ወንድ ሳላውቅ እንዴት ይሆናል ይሄ ነገር? ለእግዚአብሔር የሚሳነው ነገር የለም ብሏታል። አዎ ለእግዚአብሔርስ የሚሳነው ነገር የለም እሺ አለች። እንዴ እዚያ በፊት እኮ አምላክን ሰው ወልዶት አያውቅም፣ አይታ አታውቅም፣ ሰምታ አታውቅም። ዘካርያስ እኮ አብርሃም ካረጀ በኋላ ወልዷል የሚለውን ስብከት እያወቀ አንተ ተወልዳለህ ሲለው ማመን አቅቶታል። ድንግል ማርያም ግን ተደርጎ የማያውቅን ነገር ለመጀመሪያ ጊዜ ያመነች የእምነት መሰረት ናት እመቤታችን። እንኳን ሃይማኖት ልትጋርድ ሃይማኖትን የተገለጠባት ናት። ልብ በሉ። ከዚያስ በኋላ ደግሞ የምትወልጂው ልጅ ለዘላለም መንግስቱ የማያልፍ ነው ተባለች። እሺ ስሙ ኢየሱስ ነው ዓለምን ያድናል ተባለች። እሺ ወልዳ ስጨርስ ደግሞ ሕፃኑ ይሞታል ይዘሽው ሽሺ። ይሄ የማይሆን ነገር ነው። ምንድነው የምትሉት? የምትወልጂው ልጅ ምንድነው ተብላለች? መንግስቱ ለዘላለም ነው። የምወልደው ልጅ ለመንግስቱ ለዘላለም ከሆነ ዮሴፍን እንዴት ሊፈራ ይችላል ብላ እምነቷ እንዴት አልተነካባትም? አይገርማችሁም? የኔ ልጅ ኢየሱስ ነው። ኢየሱስ ማለት መድኃኒት ነው። ዓለምን የሚያድን ከሆነ የአንድ ሰፈር ንጉስ ፈርቶ እንዴት ይሰደዳል? ሬ ነገር ፈርቶ የሚሰደድ ከሆነ እንዴት አምላክ ብዬ ልቀበለው እችላለሁ አላለችም። ለሰው ቤዛነት እንደሚሰደድ ስለምታውቀው እሺ። የ15 ዓመት ልጅ ናት። መንገድ ሄዳ አታውቅም፣ ሀገር አታውቅም። ሴት ናት፣ ልጅ ናት። በ15 ዓመቷ ልጅ አዝለሽ ግብጽ ሂጂ። እንዴት ያለ መከራ ነው እናንተ! ወደማታውቀው ሀገር መንገድ ሄዳ የማታውቅ ልጅ፣ የአንድ ልጅ እናት፣ እናት አባት የሌላት ወደማታውቀው ሀገር በምንድን ነው የምትሄደው?
መኪና የለም፣ ፈረስ የለም፣ በቅሎ የለም፣ ሰረገላ የለም፣ በአህያ ለዚያውም በእስራኤል የክረምት ወራት በረዶ በበዛበት ሄዳስ ግብጽ የምታርፈው ወማን ቤት ነው? የትም ማረፊያ የሌላት። ለዚህ እኮ ነው ሊቁ ይጽበበኒ እግዝእትየ ከመ ጸበበኪ ዓለም በምልኡ ያላት። እናቴ አንቺን ግብጽ ስትሄጂ ዓለም እንደጠበበሽ ሁሉ የኔ እናት እኔን ይጥበበኝ አላት ሊቁ። እኔን ዓለም ይጥበበኝ አንቺን እንደጠበበሽ ብሎ ያለቀሰላት ለዚህ ነበረ። እንዲህ ብላ ተቸግራ ሄደች። እሺ 700 ኪሎ ሜትርን በእግርሽ ሂጂ። እሺ እማን ቤት ነው የማርፈው? መንገድ ላይ ሴት ነው የማርፈው? የለም